ሃይ ውዶቼ የቢኤም ፋሚሊ እንዴት ናችሁ? ዛሬ ደግሞ በጣም በቀላሉ ቶሎ የሚደርስ ፓንኬክ አሳያችኋለሁ። ለቁርስም ለመክሰስም የሚሆን የተለያዩ ግብአቶች አሉ። ለምሳሌ እዚህ ጋር ዘይት አለኝ ለክቼ ያስቀመጥኩት። እዚህ ጋር ደግሞ ሁላላ አድርጌያለሁ። እዚህ ጋር ደግሞ ቫኒላ፣ እዚህ ጋር ደግሞ ሲናመን አለኝ ለሽታው ቆንጆ ስለሆነ። እዚህ ጋር ደግሞ ትንሽዬ ጨው፣ እዚህ ጋር ደግሞ ስኳር አለ ለክቼ ያስቀመጥኩት። እዚህ ጋር ደግሞ ቤኪንግ ፓውደር አለ። እዚህ ጋር ደግሞ ዱቄት አለ ተቀመጠ ቆንጆ ዱቄት አለኝ። እዚህ ጋር ደግሞ ወተት አለኝ። ይሄኛው ደግሞ ማሽን አለኝ መምቻ እና እቃ አዘጋጅቻለሁ ማለት ነው። እሺ አሁን እንቁላሉን እንመታና እናስገባለን። ሁለቱን እንቁላል እናስገባለን። እንቁላል ላይ ይሄ ነጩን ነገር ስለማወዝ ይሄ ነጩን ነገር አወጣዋለሁ። ምክንያቱም ደስ አይለኝም ጥሩም ስላልሆነ እንደዚህ ካወጣሁት በኋላ እንደዚህ በደንብ ከመታ ነው በኋላ አሁን ደግሞ ምን እናደርጋለን? ትንሽ ጨው አደርገው ከዛ ትንሽ ዘይት አደርጋለሁ። አስቀመጥኩት ዘይት አለ። እዛን ሲናመኑን መጨመር እንችላለን። አሁን ሲናመኑን አረኩኝ። የሚበቃችሁን ያህል መጨመር ትችላላችሁ። ትንሽ ቤኪንግ ፓውደር አንድ ማንኪያ በሻይ ማንኪያ በቂ ነው። ስለለካሁት ኦልሬዲ አንድ ማንኪያ እናደርጋለን። ስኳር ካለን ስኳር እንጨምራለን። ቫኒላ ትንሽ እናድርግ። ያው ሲናመኑም ስላለ ቫኒላው ተወሰነ ሽታ ለሽታው ቆንጆ ነው። ቫኒላ ነው። ወተት እጨምራለሁ። ወተት እናንተ እንደፈለጋችሁት የሚበቃኝን ያህል እንደዚህ አዘጋጅታችሁ ወተት መጨመር ትችላላችሁ። ወተት አድርጌያለሁ። እንደ ቤተሰባችሁ መጠን መስራት ትችላላችሁ። ብዙ ቤተሰብ ከሆነ ዱቄቱን በዛ ማድረግ፣ ትንሽ ቤተሰብ ከሆነ ደግሞ ብዙን አነስ በማድረግ እናደርጋለን። ክሬም ነገር መሆን አለበት ስትመቱት። እያያችሁ መጨመር ትችላላችሁ ማለት ነው። ሚክስ እናደርገዋለን። ብዙም መቅጠን የለበትም፣ ብዙም መወፈር የለበትም። ፓንኬኩ በኋላ ስትጋግሩት እንዳይወፍርባችሁ ማለት ነው። እንዳይቀጥን ማሽኑ እዚህ አለ። ይሄ ከሌላችሁ በእናንተ በእንትን መምታት ትችላላችሁ። በዚህ አሁን በመታውበት በደንብ አድርጋችሁ አረፋ እስኪወጣ መምታት ትችላላችሁ። ግን ያው ኦልሬዲ ስላለኝ የውዶችዬ ሊጡ ብዙም ሳይወፍር ብዙም ሳይቀጥን እንደዚህ ቆንጆ አድርጌ በማሽን መትቼዋለሁ። አሁን እስቲ እንጋግረዋለን ማለት ነው። መጥበሻችሁ ፍላት ቢሆን ቆንጆ ነው። እንደዚህ ያለ ሰፋ ያለ። አሁን እኔ እሳቱን ዝቅ አድርጌ ነው የምጀምረው። 5 ላይ ያደርገዋለሁ ሞቅ እስከሚል 6 ላይ እንደዚህ አድርገን እስኪሞቅ ደግሞ እንጠብቀዋለን ማለት ነው። ታያችሁ እንደዚህ አድርጌ ሰፋ አድርጌ ጋግረዋለሁ። ጋይስ እያያችሁት ነው እንዴት አድርጎ እየበሰለ እንደሆነ በአንድ ሳይድ። ጋይስ ፓንኬኩ እንደዚህ ሆኖ ጦሮ ሆኖ በስሏል። ይህን ይመስላል። አይ ሆፕ ጥሩ የሆነ ልምድ እንደወሰዳችሁ ተስፋ አደርጋለሁ። ሲረፓችንን ፓንኬኩ ላይ በማድረግ ይሁት ጋይስ እንዴት እንደሚያምር እንደዚህ አድርገን በሚያምር መልኩ
መመገብ እንችላለን ማለት ነው። ስለዚህ ይሄ ለቁርስም ሆነ ለመክሰስ በጣም ጥሩ የሆነ ነው ጋይስ። ቴንክ ዩ ፎር ዋቺንግ ሚ ባይ ባይ።